የብልጽግናው መንግስት በአቶ ለማ መገርሳ ላይ የእስር ትዕዛዝ አውጥቶ ፊልድ ማርሻሉን የፌደራል ፖሊስ ኮሚሽነሩንና የደህንነት መስሪያ ቤቱን ባልደረቦች በተለያዩ ጊዜያት ወደ ጣሊያን ልኮም ተላልፈው እንዲሰጡት መጠየቁን መዘገባችን ይታወሳል። ለስልጣን ያበቃቸውን ስርዓት የዘረጉላቸውን ሰዎችን ገድለው የቅርብ ጓዶቻቸውን ክደውና ባለውለታዎቻቸውንም አስረው መነጋገር የነበሩት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ ወንበር ለቀው ለስልጣን ያበቋቸውና በአንድ ወቅትም የድህነት ጓደኛ ሲሉ ያወድሷቸው የነበሩት አቶ ለማ መገርሳን ለማሰር ትዕዛዝ ቢያወጡም ተግባራዊ ማድረግ ግን እንዳልተቻላቸው ተነግሯል። በታንዛኒያው ከኦሮሞ ነጻነት ሰራዊት ጋር የከሸፈ ድርድር ከተደረገ በኋላ ግን የአቶ ለማ መገርሳ ጉዳይ በከፍተኛ የመንግስት የስራ ኃላፊዎች ተይዞም ሽብርተኛ ድርጅትን ይደግፋልና አስራችሁ አስረክቡን የሚል ጥያቄም ለጣሊያን መንግስት በተደጋጋሚ ያቀረቡ ቢሆንም አዎንታዊ ምላሽ ሳያገኙ ቀርቷል። አገዛዙ እርሳቸውን ለማሰር ያደረገው ሙከራ አልሳካ ሲለው ቤተሰቦቻቸውን ወደ ማሰር መግባቱም ተነግሯል። አቶ ጀዋር መሐመድ እንደሚሉት ከሆነ የአቶ ለማ ወንድም ደረጀ መገርሳን ጨምሮም በርካታ ዘመዶቻቸውን አገዛዙ ወደ እስር ቤት አግዟል። በወለጋ ገጠር ውስጥ የሚኖሩ የአቶ ለማ ቤተሰቦችን ማሰሩን የአብይ አህመድን የፍርሃት ደረጃ ያሳያለን ብሏል። ኢትዮ ፎረም ከቅርብ ቤተሰቦች ምንጭ ያገኘው መረጃ እንደሚያመላክተው ደግሞ የአቶ ለማ መገርሳ ታላቅ ወንድም ከሆኑት አቶ ደረጀ መገርሳ በተጨማሪ ሁለት ያጎታቸው ልጆችም ታስረዋል። ብልጽግና ይህንን ያደረገው በተባበሩት መንግስታት ድርጅት ውስጥ የተቀጠሩበት ስራቸውን ያጠናቀቁት አቶ ለማ መገርሳ ወደ ፖለቲካ ይመለሳሉ የሚል ቤተሰቦቻቸውን አስሮ ለመደራደር ነው ሲሉ ምንጮች አጋርተውናል። አቶ ለማ መገርሳ በፈረንጆች ዓመት የመጀመሪያ ወራት ላይ አጀዙ ነበር ባደሪ ሞትማን ኢጣሊ ከኑ ዲዜ አሞ በለየዛ ጉቱ ቀበይ አራራው ጠቅላይ ሚኒስትር አብይ ድህነት ጓደኛ ሲሏቸው የነበሩት አቶ ለማ በለዛ የዱዋደን ባዛ የለማ አብይ አሁን ላሉ በስልጣን አብይ ኦፖሌዛ ዱዋደን ባዛ ይዱዋደን አደንባኑ አብይ ኦፖሌዛ እርሳቸው ወደ ፖለቲካ ነው በመባሉ ቢየራቤ ለባገ ፈለጋቸው ምክንያት ይሄንን ፈጽማቸውን አቶ ጀዋር ጠቁሟል። አቶ ለማን ቤተሰብ ገጠር ገብተው ያሰሩት ከጥቂት ጊዜያት በፊትም የአቶ ለማ መገርሳ ባለቤት ቆንስላ ማባረራቸው ጠቅላይ ሚኒስትሩ በለማ ላይ ምንጮች 2012 ዓመተ ምህረት መደመር የሚባል ፍልስፍና የኢህአዴግ መፍረስን አልደግፍም በማለት መቃወማቸውን ተከትሎ ለስድስት ወራት በቤት ውስጥ ለቁም እስር እንዲዳረጉ መዳረጋቸውን መዘገባችን ይታወሳል። ይሁን እንጂ